የስኳር ህመም ወይም የከፍተኛ ደም ግፊት ካሎት የኩላሊት ህመም አንዱና ዋነኛው የረዥም ጊዜ ኮምፕሊኬሽን ነው። ይህን የኩላሊት ህመም ምልክት ማሳየት ከመጀመሩ አስቀድሞ አንድ ጠቋሚ የሚሆን ቀላል ምርመራ አለ። ማይክሮአልቡሚን ማለት በሽንት የሚደረግ ምርመራ ሲሆን ኩላሊት ላይ ጉዳት ከመድረሱ በፊት ለወደፊት ሊመጣ የሚችለውን የኩላሊት ህመም እንደ ቢጫ መብራት ማሳያ ብለን ልንቆጥረው እንችላለን። በዚህ ምርመራ ጠቋሚነት ቶሎ ህክምናውን አድርገን የኩላሊት ህክምና ህመም ቀድመን መከላከል እንችላለን። የስኳርና የከፍተኛ ደም ግፊት ታማሚዎች ቢያንስ በዓመት አንድ ጊዜ ይህን ምርመራ እንዲያደርጉ ይመከራል። ሰሚት ለስላሳ ፋብሪካ አካባቢ በሚገኘው ኢትዮ የውስጥ ደዌ ስፔሻሊቲ ክሊኒክ ከግንቦት 4 እስከ ግንቦት 10 ድረስ ይህንኑ ማይክሮአልቡሚን ጨምሮ የተዘጋጀ ለስኳር ታማሚዎች የሚሆን ጥቅል አለ። በዚህ ጥቅል ውስጥ የስኳር ምርመራ፣ የ3 ወር የስኳር ምርመራ፣ የሽንት ምርመራ ማይክሮአልቡሚንን ጨምሮ የኩላሊት የደም ምርመራ እና የውስጥ ደዌና የኩላሊት ስፔሻሊስት ማማከር አገልግሎትን አጠቃላይ የያዘ ነው። ዋጋውም 2000 ብር ነው። የዚህን ጥቅል አገልግሎት ለመጠቀም ቀድመው ደውለው ወረፋ መያዝዎን እንዳይረሱ። ይጠቅማል ለሚሉት ሰው ያጋሩ። እናመሰግናለን።